እንዴት ሰነበታችሁ ቅዱሳን ወንድሞችና እህቶች እንዴት ናችሁ? ሁሉ ሰላም ነው? ጌታ ኢየሱስ ክርስቶስ ጌታ ነው። ባለፈው ጊዜ እግዚአብሔርን ቃል ተምረን ነበር። ትዝ ይላችሁ እንደሆነ አንደኛው ሴክሽን በተለይም ደግሞ አባቶች በእምነት እንዴት ድል እንደነሱ ተምረን ነበረ። በእምነት ድል መንሳት በሚለው ባለፈው ጊዜ ተምረናል። ዛሬ ሁለተኛው ሴክሽን በእምነት እንዴት ድል መንሳት እንዳለብን ነው። በእምነት እግዚአብሔር የሰጠን ተስፋ በእኛ ህይወት ደግሞ እንዴት ተፈጻሚነት እንደሚያገኝ ተምረናል። ምክንያቱም እግዚአብሔር አምላክ የተስፋ አምላክ ነው። እግዚአብሔር አምላክ ተስፋን ይሰጣል ለሰው ልጆች። እግዚአብሔር ተስፋ ሰጥቶ ደግሞ አይቀርም፣ ተስፋ ይሞላል። ተስፋ ከሞላ በኋላ ተስፋው ደግሞ በእጅ ይያዛል። ጌታ ይባል። የተስፋው ዘመን ያልቃል። ተስፋው ሲያልቅ ደግሞ ተስፋውን በእጃችን ያስጨብጠናል። ጌታ ይመስገን። አንድ ሰው ነበረ ይላል በኢየሩሳሌም አንድ ሰው ነበረ። የሚገርም ሰው ነው። ማን አይነት ሰው ነው? እነሆ ስምዖን የተባለ ሰው ነበረ። ተስፋ ተሰጥቶት ቁጭ ያለ ብቻ አይደለም፣ ተስፋን ይዞ በእምነት ይንቀሳቀስ የነበረ ሰው ነው። በሉቃስ ላይ ይሄን እንመለከታለን። በሉቃስ ወንጌል ላይ መጽሐፍ ቅዱሳችን ካዝ የሚገርም ሰው ነው እና ይሄ ሰው ብዙ ነገር መማርበት ሰው ነው እና ተስፋን ይዞ ተቀምጧል። ነገር ግን ሁል ጊዜ ተስፋውን ያሰላስላል። ይሄን ተስፋ ደግሞ በእምነት ምን ያደርጋል? ይናገራል። ይሄን ተስፋ ለእስራኤል ልጆች በሙሉ ይናገር ነበረ። ምን እያለ ይናገር ነበረ? መሲህ እንደሚመጣ አዳኝ ጌታ እንደሚመጣ ይናገር ነበር። እነሆ በኢየሩሳሌም ይላል ምዕራፍ 2 ላይ ቁጥር 25 ላይ ሉቃስ ላይ ታገኙታላችሁ። እነሆ በኢየሩሳሌም እነሆ ስምዖን የሚባል ሰው ነበረ። ይህም ሰው በእስራኤል መጽናናት ይጠባበቅ ነበረ። ጻድቅና ትጉህ ነበረ። መንፈስ ቅዱስ በእርሱ ላይ ነበረ። እነሆ የጌታን የተቀባውን ሳያይ ሞት እንዳያይ በመንፈስ ቅዱስ ተረድቶ ነበረ። በመንፈስ ወደ መቅደስ ወጣ። ወላጆቹ እንደ ሕጉ ልማድ ያደርጉት ዘንድ ሕፃኑን ኢየሱስን ባስገቡት ጊዜ እርሱ ደግሞ ተቀብሎ አቀፈው። እግዚአብሔርን እየባረከ እንዲህ አለ፣ ጌታ ሆይ አሁን እንደ ቃል ባሪያህን በሰላም ታሰናብተዋለህ። ዓይኖቼ በሰዎች ሁሉ ፊት ያዘጋጀውን ማዳንን አይተዋልና ይህም ለአሕዛብ ሁሉን የሚገልጥ ብርሃን ለሕዝብህ ለእስራኤል ክብር ነው አላቸው ይላል። ኦ ሃሌሉያ! ይህን ተስፋ ሰውየው ወገኖች አለቀቀው። ሽማግሌ ነው፣ አርጅቷል። እድሜ ዘመኑ ሁሉ አንድ ተስፋ ይዞ ነው የተቀመጠው። ግን ተስፋውን ይዞ አልተቀመጠም። በመንፈስ ይመራ ነበረ፣ ይተጋ ነበረ፣ ይጸልይ ነበረ፣ ይተጋ ነበረ። በእምነት አክሽን አደረገ። ወደ መቅደስ በእምነት ሄደ። ወደ መቅደስ ሲሄድ እግዚአብሔር የሰጠው ተስፋ ነበረ። ይሄን ክብር ሳታይ አታልፍም ብሎት ነበረ። ማን? የጌታ መንፈስ። ወገኖቼ በእናንተ ውስጥ ያለው የጌታ መንፈስ ለዘላለም የሚኖር ነው። ሁሉ ይጠፋል፣ ሁሉ ያልፋል፣ ሁሉ ከእናንተ ይርቃል። ለዘላለም ከእናንተ ጋር የሚኖረው የእግዚአብሔር መንፈስ ነው። ይሄን መንፈስ አታሳዝኑት። ይሄ መንፈስ ይመራችኋል። ይሄ መንፈስ ያሳድጋችኋል። ይሄ መንፈስ ያጽናናችኋል። ይሄ መንፈስ ያበረታችኋል። ይሄ መንፈስ ወደ እውነት ይመራችኋል። ይሄ መንፈስ ወገኖቼ ወደ ክብር ይወስዳችኋል። ይሄ መንፈስ ክብሩ እንድታዩ ይረዳችኋል። የእግዚአብሔር ስም ለዘላለም የተባረከ ይሁን። የእግዚአብሔር መንፈስ ወገኖቼ በሱ ላይ ነበረ ይላል። ይተጋ ነበረ። የእግዚአብሔር መንፈስ ያለበት ሰው ይተጋል። የእግዚአብሔር መንፈስ ያለበት ሰው ይጸልያል። የእግዚአብሔር መንፈስ ያለበት ሰው ግን ይመሰክራል። የእግዚአብሔር መንፈስ ያለበት ሁል ጊዜ ቃሉን ያጠናል። የእግዚአብሔር መንፈስ ያለበት የእግዚአብሔር ብርሃን፣ የእግዚአብሔር ሰላም፣ የእግዚአብሔር ጽድቅ፣ የእግዚአብሔር በጎነት፣ የእግዚአብሔር ሞገስ በሱ ላይ ጥበብና እውቀት ማስተዋል ይሞላል። ሃሌሉያ! ለምን? የገባው መንፈስ ወገኖቼ ወይ በረከትን ይዞ ነው የመጣው። አብርሃም እነሆ ኤሊኤዘርን በላከው ጊዜ ወገኖቼ ለልጁ እነሆ ለይስሐቅ እነሆ ጮኛ እንዲያጭ በላከው ጊዜ ወደ ሩቅ ወደ ርብቃ በላከው ጊዜ ወገኖቼ ወይ 10 ግመል ጭኖ ነው የላከው። ጌታ እግዚአብሔር የላከው መንፈስ ቅዱስን ወገኖቼ ብዙ በረከትን ይዞ ነው ወደዚህ ዓለም የመጣው። ኢየሱስ ከአብ ዘንድ ተቀብሎ መንፈስ ቅዱስን ላከ። ከአባቴ ተቀብዬ መንፈስ ቅዱስን ልክላቸዋል፣ እኔ ብሄድ ይሻላቸዋል። አጽናኝ የሆነው ጰራቅሊጦስ አገልጋይ እነሆ ረዳት እነሆ ጠበቃ ሞኒተር የሚሆናቸው እሱ በመጣ ጊዜ ሃሌሉያ ሁሉን ያስተምራቸዋል። በእኛ ውስጥ አድሮ ዛሬ የሚያስተምረን የጌታ መንፈስ ነው። የእግዚአብሔር መንፈስ ስሙ ለዘላለም የተባረከ። እሱ አምላክ ነው። እሱ ፈጥሮናል። እሱ ሕያው ነው። እሱ ዛሬ ከኛ ጋር አለ። በአንቺ ውስጥ አለ፣ በአንተ ውስጥ አለ ወንድሜ። እነሆ እሱን አታሳዝነው። በእሱ ተመራ። በእሱ እነሆ እውቀትና ጥበብን ሞገስን አብዛ። ጥበብና እውቀትን ማስተዋልን አብዛ። በእሱ እነሆ አሁንም የእግዚአብሔርን ቃል ተረዳ። በእሱ ተመራ። በእሱ ደግሞ ፍሬ አፍራ። በኢየሱስ ክርስቶስም ጸለይኩኝ። ባለፈው ጊዜ እንግዲህ ከጀመርነው ትምህርታችን ምን ቀጥለው ስለ ዳዊት ተነጋግረን ነበረ። ዳዊት ትዝ ይላችኋል፣ በእግዚአብሔር ስም ተወራርዶ ጎልያድን መታ፣ አሸነፈው። ከዛም በኋላ እሱ ማን ነው ተባለ። እስራኤል ሁሉ ይሁዳ ሁሉ ዳዊትን ወደዱት ይላል እና የእምነቱ ስራ የሚገርም ነው። ከዛ ከእስራኤል ተግዳሮትን አንስተዋልና እግዚአብሔር አምላክ ይህን ሰው ንጉሥ አድርጎ ቀባው። ከዛም በኋላ ወንድሞቹም ተነሱበት። ምን ያልተነሳበት አለ? ሳኦልም ተነሳበት፣ ቀና ይላል። ምክንያቱም ዘማሪዎች ዘመሩ። እነሆ ምን እያሉ ዳዊት ወደ ቤተ መንግስት ሲሄድ ትዝ ይላችኋል፣ የሰውየውን አንገት ይዞ
ቆርጦ ጭንቅላቱን ይዞ በሄደ ጊዜ ወደ ቤተ መንግስት እና ሊቀበሉት መጡ ይላል። የእስራኤል ቆነጃጅቶች ዘመሩ ይላል። ዳዊት 1000 ገደለ፣ ሳኦል 1000 ገደለ፣ አሳነሱት። ንጉሱ የሆነው ሳኦል ነው እና ሳንሱር ያልተደረገ መዝሙር ስለሆነ ያነ አስከፋው። ስለዚህ ቅናት ገባበት። ከዛ በኋላ በጦሩ ስንት ጊዜ ሳተው። ከዛም ዘመኑ ሁሉ ሲያሳደው ኖረ። ግን ዳዊት ወገኖቼ ወይ ለእግዚአብሔር ሐሳብ ፈቃድ የተሰጠ ሰው ስለነበረ በምድረ በዳ በገና እየደረደረ የእግዚአብሔርን ሰልፍ የእግዚአብሔርን እነሆ ጦርነት ይዋጋ ነበረ። እግዚአብሔርም ደግሞ ከሱ ጋር ነበረ። ጌታ ስሙ የተባረከ ይሁን። ባለፈው ጊዜ እንግዲህ ስለ አባቶች ስለ አብርሃም፣ ስለ ይስሐቅ፣ ስለ ያዕቆብ፣ ስለ ሙሴ፣ ስለ ኢያሱ፣ ስለ ካሌብ፣ ስለ ዳዊት ተነጋግረናል። ዛሬ ደግሞ የምንመለከተው የሚገርመው ስለ ዳንኤል ወይም ደግሞ ስለ ሲድራቅ ሚሳቅ አብደናጎን ስለሚባሉ የእምነት ጀግኖች ናቸው። በዳንኤል መጽሐፍ ላይ ታገኙታላችሁ። ይሄ እነሆ በዳንኤል ምዕራፍ 3 16-29 በቤታችሁ ታነቡታላችሁ። እና ንጉሥ ተቆጣ ይላል። አማልክቴን ለምን አታመልኩም ብሎ ወሰዳቸው። ከዛም በኋላ እኛ ንጉሥ ሆይ በዚህ ነገር ለአንተ ምን መልስልህ ነገር አይደለም። እኛ እኮ የአብርሃም የይስሐቅ ያዕቆብ አምላካችን ነው። ለእሱ እንጂ የሚሰገድ ለማንም ባዕድ አምልኮ ለአሕዛብ አማልክት አንሰግድም። ምክንያቱም የአሕዛብ አማልክት አጋንንቶች ናቸው። አፍ አላቸው አይናገሩ፣ እጅ አላቸው አይሰሩ፣ እግር አላቸው አይራመዱም። የኛ አምላክ ግን ሰማይ ምድር የፈጠረ ነው አሉ። ሃሌሉያ። ስለዚህ እሱ ባድነንም አናመልከው። ዋው! ንጉሱ ተናደደ። 7 እጥፍ እንዲያነዱት እሳቱን አዘዘ። ከዛ በኋላስ በጣም በኃያላን ብርቱ በሆኑ ሰዎች መካከል ተይዘው ተጣሉ ይላል። ወናፊላቸው ወገኖቼ ወይ እነዚህ ሰዎች ግን የገፏቸውና የገፈተሯቸው ሰዎች እሳቱ ምን አደረጋቸው? በላቸው ይላል። እነዚህ ሰዎች ግን 3 ነበሩ የገቡት። 4ተኛው የናዝሬት ኢየሱስ ገባ። ሃሌሉያ። ንጉሱም ደነገጠ። እንደ ቲያትር ነበር የሚያዩዋቸው። ንጉሱም ደነገጠ። የማየው የአማልክት ልጅ ይመስላል አለ። ከዛ በኋላ መልአኩን የላከ በእውነት የሚያመልኩት አምላክ እውነተኛ ነው፣ እናንተ የአምላክ የእግዚአብሔር ባሪያዎች ኑ ብሎ ውጡ አላቸው ይላል። ንጉሱም አላቸው መልአኩን ከአምላካቸው በቀር ሌላ እንዳያመልኩ ከእርሱ እንዳይሰግዱ ሰውነታቸውን አሳልፈው የሰጡ የንጉስን ቃል የተተላለፉ ባሪያዎችን ያዳነ አምላክ የእስራኤል አምላክ ይባረክ። እኔም እንደዚህ አይነት አምላክ ሌላ አላመልክም። አያችሁ፣ በእምነት ስንጸና ሰዎች ሁሉ በእምነት ወደ እግዚአብሔር መንግስት ይመጣሉ። ንጉሱን አመጡት ወደ ጌታ። ከዛስ በአሕዛብ መካከል የእስራኤል ቅዱስ እግዚአብሔር ተሰበከ። አምላክ እግዚአብሔር እንደሆነ ታየ። በእነዚህ ሰዎች ህይወት ውስጥ ወገኖቼ እምነታቸው ወገኖቼ ከሞት ያዳናቸውን እግዚአብሔር አሳዩ። ክብር ለጌታ። ደግሞ ሁለተኛው የምንመለከተው ማን ነው? ዳንኤል ነው። ዳንኤል የነሱ ጓደኛ ነው። ይጸልያል፣ ሚስጥር ይገለጥለታል። በዛን ዘመን ወገኖቼ ወይ ከባድ ዘመን ነበረ። ንጉስ ሊያድነው ወደደ፣ አልሆነ። ምክንያቱም እነዚህ ወደ 120 የሚሆኑ መሳፍንቶች ወይም ሚኒስተሮች ተሾመዋል። ነገር ግን ንጉሱ እንዳይለወጥ እንደ ፋርስ እንደ ሜዶን ህግ እንዲወጥ አደረጉና አውቀው በተንኮል ዳንኤልን መምታት ፈለጉ። ከዛም በኋላ ከአንተ አምላክ በስተቀር ሌላ እንዳይመለክ ብለው አቆሙ ይላል። አንተ እምቢ ካለ ይሄ ሰው እምቢ ካለ ማንኛውም ሰው ወደ አንበሶች ወደ ተራቡ አንበሶች ይወረወራሉ ተባለ። ህግ ወጣ። ህጉ በወጣ ጊዜ ዳንኤል ግን እነሆ መስኮቱን ከፍቶ ወደ ኢየሩሳሌም እግዚአብሔርን ያመሰግን ነበር። በቀን 3 ጊዜ ተንበርክኮ ያመሰግን ነበር። እና ሰዎቹም ከሳሾቹ መጡና ሲጸልይ አገኙት። እነሆ ሲጸልይ ያገኘን ያንተን አምላክ አያመልክም አሉት። ንጉሱም በቃል አስገብተውት ነበርና እነሆ የምታመልከው አምላክ ያድንህ አለው። አመተው እነሆ ለተራቡ አንበሶች ወረወሩት ዳንኤልን። በእውነት እግዚአብሔር አምላክ አድነን ያድናል። ዛሬም አንቺን ያድናል፣ አንተን ያድናል፣ እኔን ያድናል። ከሞት የሚያድን ጌታ ብቻ ነው። ያስመልጣል፣ ከአደጋ ከበሽታ ያስመልጣል፣ ከሞት ያድናል። እግዚአብሔር ከአንበሳ አፍ ያድናል። ከአውሬዎች ሲያድነኝ አይቻለሁ። ከክፉዎች ሰዎች ሲያድነኝ አይቻለሁ። ከሽፍቶች ከነፍሰ ገዳዮች እነሆ እግዚአብሔር ሲያድነን አይቻለሁ በዘመኔ። ክብር ለኢየሱስ ይሁን። ዛሬም ይታደጋል፣ ዛሬም ያድናል። ሕያው ነው ኢየሱስ። ዛሬም እኛ የምናመልከው አምላክ ሕያው አምላክ ነው። ዳንኤል በእምነት ገባ፣ ግን አንበሶች ግን ሃሌሉያ እነሆ መልአክ መጣና ይሄ ሰው የእኛ ሰው ነው እና ምንም አንዳች ነገር አታድርጉት ብሎ እንዲያውም ሲያሞቁት አደሩ። እዛ ጉድጓድ ውስጥ ሲያሞቁት አደሩ። በማለዳ ንጉስ መጣና በእውኑ የምታመልከው አምላክ አዳንህን? አዎ ንጉስ ሆይ 1000 ዓመት ንገስ፣ እኔ ችግር የለብኝም፣ 1000 ዓመት ንገስ፣ ለዘላለም ንገስ። አባቴ ፊት ምን ተገኘብኝ? ቅንነት በፊቱ ተገኝቶብኛል አለ። ያን ጊዜ ንጉሱ ደስ አለው። እነሆ ዳንኤልን አወጡት ይላል። ከዛ እነዛ ከሳሾች 119 ሚስቶቻቸው በሌሉበት ልጆቻቸው በሌሉበት እነሱም ተይዘው ለአንበሳ ለነዛ ለተራቡ አንበሶች እነሆ ሄዱ። እነዚህም አንበሶች እንኳን ደህና መጣችሁ ብለው ተቀበሏቸው። እኛ ዳንኤል መስሎን ነበር፣ ለካ እናንተ ከኛ ጋር እንተዋውቀን ብለው እነዛን አጥንቶቻቸው ሰባበሯቸው ይላል። አሳዘን፣ ከሰሩ።
ስለዚህ ዳዊትን ምን አደረግ? ይሄን ሰው ከፍ ከፍ አደረገው። ንጉሥ ምን አደረገው? አወጣው ይላል። የሚገርም ነው። የዳንኤል አምላክ ከአንበሳ አፍ አድኖታልና እነሆ ይሄን እንደዚህ አይነት አምላክ እኔ አላየሁም። ስለዚህ እነሆ በዳንኤል አምላክ የሚናገር ማንኛውም ሰው ሁሉ እነሆ ቤቱ እነሆ ምን ይሆናል? ይቃጠላል፣ እነሆ እሱም ደግሞ እነሆ ይገደላል ብሎ አወጀ ይላል መጽሐፍ ቅዱሳችን። እንደዛ ብሎ ይናገራል። የሚገርም ነው። ንጉሥ የተናገረው ደስ ይለኛል። እነሆ አዝዣለሁ አለው አምላክ ፊት እነሆ በዳንኤል አምላክ ደብዳቤ ጻፈ ነው የሚለው ለአገሩ ሁሉ በመንግስቴ ግዛት ሁሉ ላይ ሰዎች በዳንኤል አምላክ ፊት እንዲፈሩና እንዲንቀጠቀዙ አዝዣለሁ። እርሱም ሕያው አምላክ ነው፣ ለዘላለም የሚኖር ነው፣ መንግስቱ የማይጠፋ ነው፣ ግዛቱ እስከ መጨረሻ ድረስ ይኖራል፣ ያድናል፣ ይታደግማል፣ በሰማይ በምድርም ታምራትን ድንቅን ይሰራል። ዳንኤልን ከአንበሶች አፍ አድኖታልና። ይህ ዳንኤል በዳሪዮስ በመንግስቱ በፋርስ ነው በቂሮስ መንግስት ኑሮ ተቃናለት። ሃሌሉያ። ኑሮ እንዲቃናለት ትፈልጋለህ? ኑሮ እንዲቃናልሽ ትፈልጊያለሽ? ከእግዚአብሔር ጋር ተስማሚ፣ ከእግዚአብሔር ጋር ተወራርጂ፣ በእምነት ውጪ፣ በእምነት ግቢ። እሳት ቢሆን መከራም ቢሆን ፈተና ቢሆን ጽኚ፣ በእምነት ጽኑ፣ በመከራ ጽኑ ይላል መጽሐፍ ቅዱስ። በፈተና መጽናት፣ በመከራ መጽናት እግዚአብሔር ከኛ ይጠብቃል። በመከራ ጸንተን እንድንቆም እግዚአብሔር ልጅ ይፈልጋል። ኢየሱስ ክርስቶስ ከሞት ድረስ የታመንክ ሁን፣ የሕይወትን አክሊል እሰጥሃለሁ። ስለ ስሙ መከራ ዛሬ በአንተ ሕይወት እንደ ጎርፍ ቢያልፍ ጌታን ጠብቀው። 10 ቀን መከራ ትቀበላላችሁ። እስከ ሞት ድረስ የታመንክ ሁን፣ የሕይወትን አክሊል እሰጥሃለሁ ብሎ ይናገራል። እነሆ መከራህን ድህነትን አውቃለሁ፣ ነገር ግን ባለጠጋ ነህ። እነሆ ሰይጣን ማህበር ናቸው እንጂ አይሁድ ሳይሆኑ አይሁድ የሚሉትን የሚሳደቡትን ስድብ አውቃለሁ። ልትቀበለ ያለውን መከራ ትፍራ። እነሆ እንድትፈተኑ ዲያብሎስ ከእናንተ አንዳንዶችን በወህኒ ሊያገባችሁ እነሆ 10 ቀን መከራ ትቀበላላችሁ እስከ ሞት ድረስ። አንዳንዶቻችሁ በወህኒ ሊያገባችሁ ይፈልጋል። እነሆ 10 ቀን መከራ ትቀበላላችሁ እስከ ሞት ድረስ። የታመንክ ሁን፣ የሕይወትን አክሊል እሰጥሃለሁ። ስንታመነው በመከራ ስንጸና እግዚአብሔር የድል አክሊል ይሸልመናል። አሜን። ያዕቆብም እንደዛ ይላል። ከተፈተን በኋላ የድል አክሊል እንደሚሰጠን እግዚአብሔር ቃል እንደገባልን ኪዳን እንደገባልን እነሆ ይናገራል ያዕቆብ ሲናገር። ስለዚህ እግዚአብሔር ለዘላለም የተባረከ ይሁን። ወገኖቼ ወይ እኔና እናንተ የምናመልከው አምላክ የታምራት አምላክ ነው። እነሆ በመከራ ውስጥ ምን ያደርጋል? እግዚአብሔር በፈተናችን ሁሉ የሚያጸና እግዚአብሔር አለ። በፈተና የሚጸና ሰው የተባረከ ነው። ከተፈተነ በኋላ እነሆ የሚወዱትን ተስፋ ስለ እርሱ የሰጣቸውን የሕይወትን አክሊል ይቀበላል። መከራ አንዳንድ ጊዜ እኛን ሊሰራ ነው የሚመጣው። መከራ፣ ፈተና ወርቅ ሊያደርገን ይመጣል። ስለዚህ እምነታችን ይነጠራል፣ እንደ ወርቅ ይፈተናል። ስለዚህ እምነት ማመን ብቻ አይደለም፣ ይፈተናል። በእምነት አንድ ሌላ እምነት እየጨመረ ይሄዳል። እምነት ያድጋል፣ እውቀት ያድጋል። ወገኖቼ ወይ እያደግን እንሄዳለን። በእውቀት እያደግን እንሄዳለን። የዛን ጊዜ ወገኖቼ ወይ እምነታችን ደግሞ ሊፈትኑ የሚመጡ ብዙ ልዩ ፈተናዎች አሉ። አብርሃም ተፈትኗል፣ ይስሐቅ ያዕቆብ ተፈትኗል፣ ሙሴም፣ ኢያሱ፣ ካሌብ፣ እነዚህ አባቶች፣ ዳዊት ተፈትነዋል። መከራውን ያየው። ከዛስ ጌታ ኢየሱስ ራሱ ወገኖቼ የእግዚአብሔር ልጅ እንኳን ሆኖ ወገኖቼ ወይ ከተፈተነው ከተቀበለው መከራ መታዘዝን ተማረ የሚል አላነበባችሁም? ሃሌሉያ። በዕብራውያን መጽሐፍ ላይ የሚናገረው እሱን ነው። እነሆ ልጅ እንኳን ቢሆን ወገኖቼ ወይ እነሆ እስከ ሞት ድረስ ታዘዘለት፣ ለአባቱ ታዘዘ። ለእኛ ደህንነትን ለመፈጸም ጌታ ኢየሱስ በስጋ ወራት ከሞት ሊያደርግ ወደሚችል ከብርቱ ጩኸት ከእንባ ጋር ጸሎት ምልጃን አቀረበ። እግዚአብሔር ስለመፍራቱ እነሆ ተሰማለት። ምንም ልጅ ቢሆን እንኳ ከተቀበለው መከራ መታዘዝን ተማረ። ከተፈጸመ በኋላ በእግዚአብሔር ሃሌሉያ እንደ መልከ ጸዴቅ ሹመት ሊቀ ካህን ተብሎ ስለተጠራ ለሚታዘዙለት ሁሉ ለዘላለም መዳን ምክንያት ሆነላቸው። ኢየሱስ ወገኖቼ ሆይ በመታዘዙ ለአባቱ እኔና እናንተ አሳረፈን። እኔና እናንተ ከሞት ከዘላለም ስቃይ ከዘላለም ሲኦል አዳነን። ከጨለማው ስልጣን አዳነን። ኢየሱስ ከኃጢአታችን አዳነን። ከዚህ ክፉ ዓለም አዳነን። ክብር ለጌታ ይሁን። ኢየሱስ ክርስቶስ ጌታ። አሜን። ዛሬ በእምነት እንድትበረቱ እግዚአብሔር ያደፋፍራቸዋል። እግዚአብሔር በእምነት እንድንበረታ ይፈልጋል። በእምነት እንድንወጣ በእምነት እንድንገባ እግዚአብሔር ይፈልጋል። አባቶች ነገስታት እነሆ በእምነት ነገስታትን ድል ነሱ ይላል። እነዚህ እነ ጌዲዮን እነ ዳዊት እነ ባራቅ ብሎ ይናገራል በዕብራውያን መጽሐፍ ላይ። እነ ሳምሶን ስለ እነዚህ እንዳለ ነገር ጊዜ የለኝም ይላል የዕብራውያን ጸሐፊ። እነዚህ ሁሉ በእምነት ነገስታትን ድል ነሱ ይላል። ጌታ ይባረክ። ድል መንሳት ይገባናል። ዛሬ በእምነት ድል መንሳት እንችላለን።
እንዴት እንችላለን? በእምነት የሰጠን ተስፋ ቃል፣ በእምነት የምንሰማው የእግዚአብሔር ቃል፣ በእምነት የምናነበው ቃል መታዘዝ፣ በመታዛችን ድል እነሳለን የጨለማን ኃይል። ሁኔታው የሚያወራው ሌላ ነው፣ ሰዎች የሚያወሩት ሌላ ነው፣ እኛ የምናስበው ሌላ። እግዚአብሔር የሚናገረውን ማመን፣ እግዚአብሔር የሚናገረውን ማሰብ፣ እግዚአብሔር የሚናገረውን ወገኖቼ ወይ በቃ መቆም አለብን። እግዚአብሔር ወገኖቼ የሚያምን ሰው ይፈልጋል። እግዚአብሔር የሚያምን ሰው ይፈልጋል። የማያምን ሰው ምን ይጠቅመዋል? ስናምን ወገኖች ክብር እናያለን። ስናምን የእግዚአብሔር እጅ ይመጣል በእኛ። ስናምን ባህሩ ይከፈላል። ስናምን ተራራችን ይቀልጣል። አዎ ብታምኝስ የእግዚአብሔርን ክብር እንድታይ አልነገርኩሽምን አላት ማርያም። አንተ እኮ በመጨረሻው ዘመን የምትመጣው መሲሁ ነህ። የእግዚአብሔር ልጅ ከሙታን የምታነታ የመጨረሻው ዓለም ላይ ሲሆን ነው። አሁን ነኝ አለ። እኔ ክርስቶስ ኢየሱስ ምንድን ነኝ? ትንሣኤና ሕይወት ነኝ፣ የአሁንም ጌታ ነኝ አለ። ምክንያቱም ኢየሱስ ክርስቶስ አለና የሚኖር ነው። ፓስቴንስ ብቻ አይደለም፣ ፕሬዘንስ ነው። ፕሬዘንስ ብቻ አይደለም፣ ፊውቸርም ነው። ሃሌሉያ! ያለና የሚኖር አምላክ አለን። ሕያው ጌታ ዛሬም ያድናል። የበሰበሰ ሙታን አስነስቷል። እንደ ትኩስ ሬሳ አስነስቷል። በሽተኞችን ፈውሷል። ለምጻሞችን አንጽቷል። ሽባዎችን ተርትሯል። ደንቆሮችን፣ ድዳዎችን አናግረዋል። በሽተኞችን ፈውሷል። አጋንንቶችን አባረዋል። ይሄ ብቻ አይደለም፣ የኃጢአት ስርየት ሰጥቷል። ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ሆኖ በዚህ ምድር ላይ ተመላለሰ። ስለኛ ኃጢአት ሆኖ ደግሞ በመስቀል ላይ ሞተ። እሱ ፍጹም ሰው ስለሆነ እነሆ ስለኛ እነሆ ቅዱስ ደሙን ይዞ በአብ ፊት ቀረበ። እኛም በእምነት አጸደቀን። እኛም በእምነት ተቀበል ነው። እኛም የሕያው እግዚአብሔር ልጆች ሆንን፣ ወራሽ ሆንን። ክብር ለጌታ ይሁን። ያለ እምነት እግዚአብሔር ደስ ማሰኛችን እነሆ እግዚአብሔር አምላክ ወገኖቼ ብናመን ዛሬ ሙታናችን ሁሉ በእምነት እንቀበለዋለን። የታሰረ ሁሉ ይፈታል። የታመመ በሽተኛው ይፈወሳል። ያዘነ ይጽናናል። በእምነት እንጸልይ፣ በእምነት እንናገር፣ በእምነት እንመስክር። በእምነት ሰዎች ይድናሉ። ወገኖቼ ወይ ሰዎች ይድናሉ። በእምነት እስኪ ወደ ከተማ ወጥተን ለአንድ ሰው እንመስክር። በእምነት እስኪ ሰዎችን እነሆ ስለ ሰዎች እንጸልይ። በእምነት እስኪ እነሆ ያጠላንን ሰዎች ሂደን ምሕረት እናድርግ። እግዚአብሔር ወገን ስንንቀሳቀስ ኃይል በእኛ ላይ ይመጣል። አሜን። ኃይል በእኛ ላይ ይመጣል። ክብር ለኢየሱስ ይሁን። ሃሌሉያ! የተዘጋውን በር ጌታ ይከፍታል። የታሰረውን ይፈታል። የወደቀውን ያነሳል። እግዚአብሔር ወገኖቼ ወይ እንደዚህ አይነት የእምነት ሰዎች እንድንሆንለት ይፈልጋል። በእምነት አባቶቻችን እንግዲህ ድል እንደነሱ ዛሬም እኛም የተጠበቀብን ብዙ ነገር አለ ወገኖቼ ወይ ጌታ ኢየሱስ በማርቆስ ላይ ምዕራፍ 11 ላይ 23 እንደዚህ ብሎ ይናገራል። እውነት እላችኋለሁ በእግዚአብሔር እመኑ አለ። ማንም ያለው ነገር እንዲደረግለት ቢያምን ይህን ተራራ ወደዛ ወደ ጥልቅ ግባ ቢለው ይሆንለታል፣ ይታዘዝለታል። አምናችሁ የምትጸልዩት ሁሉ ይሆንላቸዋል። አምናችሁ የለመናችሁት የጸለያችሁት ሁሉ ይሆንላቸዋል። ዛሬ በእምነት እንጸልይ። ዛሬ በእምነት እንናገር። ዛሬ በእምነት በእኛ ላይ መልካም ነገር እናውራ ወገኖቼ ወይ ከአፋችን መልካም ነገር እናውራ። ከአፋችን መልካም ነገር ስናወራ እንሆናለን። በአንድ ወቅት ላይ አንድ ቦታ ላይ እና ፓስተሩ ምን አለኝ እና በጉባኤ ላይ ለምንድን ነው በእምነት የምትናገረው? እና እኔ እግዚአብሔር በልቤ ውስጥ ያስቀመጠው ጸጋ ምንድን ነው? በልቤ እምነት ሲሞጣ ምናገረዋለሁ። እግዚአብሔር ይሄን ይረዳኛል፣ ይሄን እሰራለሁ ብዬ እናገር እና ለካ ሰውየው አልተረዳኝም። ለምንድን ነው የምትናገረው? እኔ ያለችኝ በር የለኝም፣ ወርቅ የለኝም፣ ምንም ነገር የለኝም። በምድር ላይ ያለችኝ በአፌ ያስቀመጠልኝ ቃል መናገር ነው። ያቺ ምንናገራት በእምነት ምናገራት ቃል ደግሞ ይሆናል አልኩት እና ይሄን ነገር አቆማለኝ። እኔ አላቆምም አልኩት እና ለባለቤቴ ማማክሪያት ነበርና እኔ ለምን ትናገራለህ? እናገራለሁ እላለሁ። ለጉባኤ እናገራለሁ፣ ለጓደኞቼ እናገራለሁ፣ ለሁኔታው እናገራለሁ። ሰው ባይኖርም ለአየሩ እናገራለሁ። ለምን? እግዚአብሔር ተናግሯልና። ጌታ ይባረክ። በመብራቱ ቤት መልካም ነገር ይሆናል። ሃሌሉያ። በቤታችሁ ላይ መልካም ነገር ይሆናል። በቤታችሁ ላይ ተናገሩበት። በልጆቻችሁ ላይ ተናገሩ። በሀገራችሁ መልካም ነገር ተናገሩ። በመሪዎቻችሁ ላይ፣ በሀገራችሁ ላይ፣ በጓደኞቻችሁ ላይ በእምነት ተናገሩ። መልካም ነገር ይሆናል። ሃሌሉያ። መልካም ነገር እግዚአብሔር በእስራኤል ላይ ተናግሯልና እባክህ መልካም ካደረገልን ደግሞ መልካም እናደርግልሃለን አለው ሙሴ ለአማቱ። ነገር ግን ያ ሰው ግን ወገኖቼ ወይ ከእሱ ጋር ሊተባበር አልፈለገም። እግዚአብሔር አምላክ ግን ወገኖቼ እነሆ የተናገረውን ተስፋ እግዚአብሔር ለእስራኤል መልካምን ነገር ተናግሮ ነበርና መልካሙን ነገር ሁሉ እነሆ ለእስራኤል የተናገረውን ሁሉ ምን አደረገ? ፈጽሞታል። በኢያሱ መጽሐፍ ላይ እንደዛ ብሎ ይናገራል። እግዚአብሔር ለእስራኤል ከተናገረው አንዳች ነገር ምን አላረገም? አላጎደለም። ዋው! በአንተ ቤት እግዚአብሔር ይሄን ያድርግ። አሜን። ዛሬ ወገኖቼ እምነት ትምህርታችን ይሄን ነው። እምነት ወገኖቼ ዝም ብሎ ማመን ብቻ አይደለም። እግዚአብሔር የሰጠን ተስፋ ላይ መናገር ሞኝነት አይደለም። እግዚአብሔር በተናገረህ ላይ ነው እምነት ማለት። እግዚአብሔር የተናገረሽ ላይ መናገር ነው፣ ማወጅ ነው። ጌታ ይባርክ። ያን ጊዜ እግዚአብሔር የተናገረውን ተስፋ ምን ያደርጋል? ያጸናል። አዎ ተናግሬ ነበር፣ እንውጥ ቃሉን ጠብቋል። እግዚአብሔር ደግሞ ወገኖቼ ስንጠብቀው ስንተማመነው እግዚአብሔር ቃሉን ያጸናል። ስለዚህ ኢያሱ ምዕራፍ 21 ላይ ቁጥር
45 ላይ እግዚአብሔር ለእስራኤል ቤት ከተናገረው መልካም ነገር ሁሉ ተፈጸመ እንጂ ምንም አልቀረም። ዛሬ እንዲፈጸም ነው ትፈልጉት ተስፋ? ዛሬ ተስፋ እንዲፈጸም ካስፈለገ በእምነት መጠበቅ ነው፣ እግዚአብሔርን መጠበቅ ነው። እግዚአብሔርን ስንጠብቀው እግዚአብሔር ቃሉን ያጸናልና። እግዚአብሔር ባርካችሁ፣ ፊቱን ያብራላችሁ። በኢየሱስ ስም ሰላም፣ ደስታ፣ ረፍት ይብዛላችሁ። በኢየሱስ ክርስቶስ እምነት መንፈስ ሙላባቸው፣ ቃልህ ሙላባቸው፣ ደስታ ይሙላባቸው። በኢየሱስ ክርስቶስም ጸለይኩ፣ አሜን። ጌታ ይባርካችሁ። ተባረኩ። ባይ